እኛ ማንቸስተር ዩናይትዶች ነን። ካችሚ ፊው ካን ከቻላችሁ ድረሱብን። ንጉስ ማንቸስተር ዩናይትድ ዝቅታው ዛሬም ከኃያል ተጽዕኖ ያልበገረው የጸናው ተወዳጅ ማንቸስተር ዩናይትድ ገናናው ክለብ የዘመን ቀለብ የእግር ኳስ አሻራው በትሪቡን የኮከቦች ገጽ ይዳሰሳል። ኤፍሬም የማነ ነኝ። እምነትህን ልትቀይረው ትችላለህ። ሚስትህን ልትፈታም መብቱ አለ። ፖለቲከኛ ከሆንክም እንደፈለክ ተገለባበጥ። አቋምህንም መለዋወጥ ትችላለህ። የምትወደው ክለብህን ግን እንዴት ልትቀይረው ትችላለህ? ንጉስ ካንቶና አልተሳሳተም። ማንቸስተር ዩናይትድ ዝቅታው ያልበገረው የጸናው ተወዳጅ ዛሬም ከነገሰባቸው ከፍታዎቹ ርቆ ከለመዳቸው ታላላቅ ዋንጫዎቹ አይናፋር ሆኖ በዘመን ቀለም ከደመቀባቸው አሸናፊነቱ ማዘግዝቆ እልፍ የታላቅነት ክብረ ወሰኖቹን ሁሉ ተነጥቆ መውረድ ብቻ ከቀረው ሲዝን ያለፈው ዓመት የመጨረሻው መጨረሻ መዳረሻውንም አይቶ ዩናይትድ ዛሬም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ። እኛ የበዝቢ ፈርጊ አሻራን ከትውልድ ትውልድ ያሻገርን ከታላቁ ክለብ ከፍታና ዝቅታ ጋር ማዕበሉን የተሻገርን ተነግረው ተገልጸው ተዘክረው ማያልቁ የእግር ኳስ ጀብዶችን በሜዳው የፈጸምን ከዋክብቶችን ያነገስን አልጋ ወራሾችን የፈጠርን የጸኑ አሸናፊ አሰልጣኞችን ያሳየን ኦልድ ትራፎርድን ህልሞቹን ላውን የሚሆኑበት የሬድ ዴቪልስ መናኸሪያ ያደረግን ማሸነፍን በደማችን የወረስን ዝቅ ስንል ያልደነገጥን ታላቅነትን በዝቅታችንም ውስጥ እስከ ወዳኛው ለዓለም እግር ኳስ ያሳየን እልፍ የማንቸስተር